የዘይቱን ፍሬ የጤና ጥቅሞች። ቁጥር የሌላቸው የጤና ጥቅሞች ያሉት እጅግ በጣም ገንቢ እና ጣፋጭ ከሆኑ የሞቃታማ አየር ንብረት ፍራፍሬዎች አንዱ ነው። በሽታ የመከላከል አቅሙ ከማጎልበቱ አንስቶ እስከ የምግብ መፍጨት ስርዓት ማሻሻል ድረስ ዘይቱን ሰውነትዎን የሚወድ የጠቃሚ ንጥረ ነገሮች ምንጭ ነው። የዘይቱን የጤና ጥቅሞች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ከዚህ ዩቱብ በጣም እጅግ የምትጠቀሙባቸው ነገሮች ታገኛላችሁ። አመሰግናለሁ። የዘይቱን የጤና ጥቅሞች። የበሽታ መከላከል አቅሙ ያጠናክራል። ዘይቱን ቫይታሚን ሲ እጅግ የበለጸገ ነው። እንዲሁም አንድ የዘይቱን ፍሬ ከአንድ ብርቱካን በ4 እጥፍ የሚበልጥ ቫይታሚን ሲ ይዟል። ይህም የበሽታ መከላከል ስርዓት ለማጠናከር፣ ኢንፌክሽን ለመከላከል እና እንደ ጉንፋን፣ ፎሎ ያሉትን ህመሞችን ለመከላከል ይረዳል። ለልብ ጤንነት ጠቃሚ ነው። በዘይቱን ውስጥ የሚገኘው ከፍተኛ የፖታሲየም እና የፋይበር መጠን የደም ግፊትን በመቆጣጠር እና ጎጂ ኮሌስትሮልን በመቀነስ ጠቃሚ ኮሌስትሮሎችን በመጨመር ለልብ ጤንነት መሻሻል ይረዳል። ዘይቱን አዘውትሮ መመገብ የተሻለ የደም ዝውውር እንዲኖረን እና አጠቃላይ የልብና የደም ቧንቧ ስርን ይደግፋል። የምግብ መፍጨት ያግዛል። ዘይቱን ጤናማ የምግብ መፍጨትን ሂደት የሚረዳ እጅግ በጣም ጥሩ የምግብ ፋይበር ምንጭ ነው። የሆድ ድርቀት ለመከላከል፣ የአንጀት እንቅስቃሴ ለማጥፋት እና ጤናማ አንጀት ለመጠበቅ ይረዳል። ፍሬው ሙሉ በሙሉ ወይም ታኝኮ ሲበላ ዘሩም እንደ ተፈጥሯዊ የሆድ ማለስለሻ ሆኖ ያገለግላል። ለቆዳ ጤንነት ድጋፍ ይሰጣል። በአንቲ ኦክሲዳንት ቫይታሚን ኢ፣ ቫይታሚን ሲ እና ላይኮፒን የበለጸጉ ዘይቱን የቆዳ እርጅና የሚያስከትሉ ፍራፍሬ እድሎችን ይዋጋል። የቆዳ ልስላሴ ያበረታል። የቆዳ መጨማደድ ይቀንሳል። እንዲሁም በቆዳ ላይ ሲቀባ ወይም በመተኛት ሲባል ብጉር ለማከምም ይረዳል። የደም ስኳር መጠን ይቆጣጠራል። ዘይቱን ዝቅተኛ ግሊሰሚክስን እና ከፍተኛ የበረሃ ዘይት ስላለው ለስኳር ህመምተኞች ጠቃሚ ነው። በደም ውስጥ ያለው የስኳር መጠን ፍጥነት እንዲቀንስ እና የተረጋጋ የደም ግሉኮስ መጠን እንዲጠቀም ያግዛል። የአንጎል ስር ያሻሽላል። እንደ ኒሲን እና ፒሪዶክሲን ያሉ ቢ ቫይታሚን መኖራቸውን የደም ዝውውር እና የምግብ ኮሌስትሮል ተግባር በማሻሻል የአንጎል ጤና ያጎለብታል። ዘይቱን አዘውትሮ መውሰድ ለነገሮች ትኩረት የመስጠት እና የማስታወስ ችሎታ ለማሻሻል ይረዳል። ለአይን ጤንነት ጥሩ ነው። ዘይቱን ቫይታሚን ኤ በውስጡ ይዟል። ይህም የማየት የአይን እይታችን ችሎታ ለማሻሻል እና እንደ የምሽት አስውርነት፣ ዳፍንት እንዲሁም የማኩላር ያሉት አይን ጋራ የተያያዙ በሽታዎችን ለመከላከል ይረዳል። ዘይቱን በየቀኑ የሚመገቡ ምግብ በጭማቂ በስሙድ በሰላም ወይም በመክሰስ
ውስጥ በማካተት ለጤናማ የአኗኗር ዘይቤንና ለአጠቃላይ ደህንነትን አስተዋጽኦ ማድረግ ይችላል። ጤናማ ይሁን ተፈጥሯዊ ዛሬውኑ ዘይቱን ይመገቡ።